የቅድስት ቤተ ክርስቲያን ማርያም ዘይበላ ለዓለም አኩተክ እዚሆን ሲባክ ነባረካከ እዚሆን ጣመነከ ከኒከከ እዚሆን ዝቀኔለስከ ቅዱስ ሰግድለከ ወወዘነከ ይሰግድ ኩሉ በር ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወንጉሥ ነገሥት አንተ ለኩሉ ዘሥጋ ወለኩሉ ወለተውባከ በከመ መሐረነ ቅዱስ ወልድከ ዘይብል አንተ መስዋዕት ወትትከልም ከመ ዝንበሩ። አምላካችን እግዚአብሔር ሆይ በመካከላችን ተገኝተህ ጸሎታችንን፣ ልመናችንን፣ አስተውቆታችንን ተቀበልልን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ሳደረብን ጣዕሟን በአንደበታችን ፍቅሯን በልቦናችን አጽናልን። የአባ ሕርያቆስ የቅዱስ ኤፍሬም የቅዱስ ያሬድ በረከታቸው አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸአቲ ወጸድቂ አበፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስሕብ ኃጣውኢነ ሰላም ለኪ እንዘንሰግድ ለኪ ማርያም እንዘንናስተበኩለኪ በማኅበረ አዊት ማኅፀነ በኪ በእንተአምነ እምነኪ ወኢያቄም አቡኪ ማኅበረ ለይሁን ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታድኅኖ ነፍስየ ለእግዚአብሔር ውስተ ሐሴት ወለሐሤት አምላኪ ወመድኃኒየ እስመ ሕማማት አማትኩ እምይእዜሰ ያስተርእስኩ ኩሉ ትውልድ እስመ ገብረ ሊተ ኃይለ ነቢያት ወቅዱስ ሰው ወሳለ ለትውልደ ትውልድ ለሚያቀርቡ ወገብረ ኃይለ በመዝራዕቱ ወዘርኡ ለለያብዩ ህሊናሆሙ ወሰቶሙ ለመናብርቱ አእርዮሙ ለትሑታን ወአጽገቦሙ በረከቱ ለርሑባን ወፈኖሙ ረድኤቶሙ ለውሉዳን ወተወክፎሙ ለእስራኤል ኩሉ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ተስፋይተ እምነት ለወልደ ሰብእ ሰማዕሊነ በክርስቶስ ወለኪ ኃጢአተነ ሰማዕሊነ ቅድስት ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ የተለመነች አምላክ ወላዲተ አምላክ ለሁላችን ትለመነን። ከልጇ ተወላጇ ከመድኃኔዓለም ተማልደን መዋዕለ ሥራን በሰላም ያስፈጽመን። የሁላችን መጨረሻችን ያሳምርልን። ለአባ ሕርያቆስ ለቅዱስ ኤፍሬም ምስጢሩን ጥበብ የገለጸች ለመምህራችን ለመጋቤ ሐዲስ መምህር ያለባቸው ምስጢሩን ጥበቡን ገልጻ የሚተረጉሙትን እኛም የምንሰማውን አምላካችን እግዚአብሔር በልቡናችን ሊያሳድርብን አቡነ ዘበሰማያት የሰማነውን በልቡናችን ያውልብን ያሳድርብን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሊቃውንቱን ያድልልን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። መዋዕለ ሥራን በሰላም ያስፈጽመን። ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ የተለመነች የሁላችን ትለመነን። አቡነ ዘበሰማያት አዳፌ ነፍስ የነፍሳት መምህር ለሰ አልቦሙ አዳፍ ወብድቁ ከመቆስ ዘሰ አጥረየ አዳፈ የአምር ምሳሌ ህዋ ወስጉረ ነገር እንዲል አንድም
5500 ዘመን በግብርናተ ዲያብሎስ ተይዘው ዝገው የነበሩ ነፍሳትን የሚያድስ አድልዮ እንዴት ትግራይ አንድም በመስቀል ተርክዛ ባሕረ እሳትን እየቀዘፈ ነፍሳትን የሚያሻግር ይበል ካህን አንትሙ ሕዝበ ክርስቲያን እናንተ የክርስቲያን ወገኖች ሆይ በከመ ተጋባይክሙ በዛቲ ዕለት በዚህች ዕለት እንደተሰበሰባችሁ ከማሁ ያስተጋብክሙ በደብረ ጽዮን ቅድስት እንዲሁ ቅድስት በምትሆን በደብረ ጽዮን ይሰብስባችሁ። ወበኢየሩሳሌም አጋዚት እንተ በሰማያት ጻድቃን ከግብርናተ ዲያብሎስ ነፃ ሆነው በሚወርሷት አጋዚያን ሥላሴ በሚያወርሷት በልዕልና ባለች በኢየሩሳሌም ሰማያዊት ይሰብስባችሁ። ወበከመ ሰማዕክሙ ዘንተ ቃለ ቅዳሴሃ ለማርያም ይህንን የእመቤታችንን ቅዳሴ እንደሰማችሁ ከማሁ ያስምዕክሙ ቃለ መሰናቆት ዘሕፃናት የሕፃናትን ምስጋና ያሰማችሁ። የእነዚህ መከራ ካልተቀበሉ እንደነዚህ መሆን አይገኝም። እንደነዚህም ካልሆኑ የእነሱን ምስጋና መስማት አይገኝምና ዋልቦ ዘይክል አይምሮታ ለይእቲ ማሕሌት ዘይንበለ 10 40 ወአርብዓ ምዕት ሕፃናት እለተቤዘው እምነ ምድረ ግብፅ እንዲል ወማሕሌተ ዘመላእክት የመላእክትን ምስጋና ያሰማችሁ። ቃለ መሰናቆት ዘሕፃናት ብሎ ወማሕሌተ ዘመላእክት አለ። ሕፃናት ከእናታቸው ማኅፀን ሲወጡ ከሰፋድል ሲለዩ ዓይናቸው ከርዕይ ጆሯቸው ከሰሚ እንዲገኝ መላእክትን ከተፈጠሩ ጀምሮ ምስጋና ከአንደበታቸው አይለይምና ንጾሙ ለሕፃናት በሥጋሆሙ ከመ መላእክተ እግዚአብሔር ወነፍሶሙኒ ዘእንበለ ሕማም እንዲል ዘያጠልል አጽብዕተ አዕፅምተ ብዙኃ ጣዕሙ ፈድፋደ ነፍስ ከጣዕሙ ብዛት አጥንትን የሚያለመልም ዛሬ አጥንት የሚያለመልም ወሬ ሰማሁ እንዲሉ አንድም ነፍስን የሚያለመልም አጽመ አላት ነፍስን አጽም በሥጋ ተሰውሮ እንዲኖር ነፍስን በአጽም ተሰውራ ትኖራለችና ያብክሙ ሀበ ተተክሉ ደባትር ዘነደ እሳት የእሳት ድንኳኖች ከተተከሉበት ያግባችሁ። ወሀበሃሎ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ካለበት ያግባችሁ። እየሃሎ መልክዐ ገጹ ሱል መልክዐ ትስብእቱ ካለበት ያግባችሁ። አክሊል ንጹሕ አልባስ ብሩር አክሊል ንጹሕ አልባስ ብሩር አክሊለ ሰማዕት ክብረ ቅዱሳን የሚባል ጌታ ካለበት ያግባችሁ። ዘይተኬኖ ለእጓለ እመሕያው በዘራ ብእሲ ያልተገኘ እፀውኒ ይገብረ አበሳ በእዴሁ ደብተራ እንተ ይገብራ እደ ሰብእ እንዲል አላ ዘእምላሉ እንመቱ በግብረ መንፈስ ቅዱስ ነው እንጂ አንድም አክሊል ንጹሕ አልባስ ብሩር አክሊል ንጹሕ ክብር ጸጋ ወአልባስ ብሩር ልጅነት ካለበት ያግባችሁ። እስመ አልበስከኒ ልብሰ ሕይወት በልብሰ መድኃኒት እንዲል ዘይተኬኖ እደ እጓለ እመሕያው በሩቅ ብእሲ እጅ የማይሰጥ የማይወረስ አላ ዘእምላሉ እንመቱ እሱ በእሱ እጅ ብቻ ይወረሳል እንጂ ያብክሙ ሀብሃለው ማኅበረ ነቢያት ቅዱሳን የቅዱሳን ነቢያት አንድነት ካለበት ያግባችሁ። ወማኅበረ ሐዋርያት ሰባክያን ዓለምን ዞሮ ያስተማሩ የሐዋርያት አንድነት ካለበት ያግባችሁ። ማኅበረ ሰማዕት መዋዕያን እሳቱን ስለቱን ታግሰው አላውያን ወጋንንትን አላውያን ነገሥታትን ድል የነሱ የሰማዕታት አንድነት ካለበት ያግባችሁ። ወማኅበረ ጻድቃን ቡሩካን ንዑ አቤ ቡሩካኑ አቤ ተብለው የተመሰገኑ የጻድቃን አንድነት ካለበት ያግባችሁ። ወማኅበረ ካህናት ስዩማን በአንብሮተ እድ የሚሾሙ የካህናት አንድነት ካለበት ያግባችሁ። ወማኅበረ መላእክት ትጉሃን ትጉሃን ለየውሙ እስመ ረፍቶሙ አኮቴቶሙ ረፍቶሙ እንዲል
ትጉሃን የሚሆኑ የመላእክት አንድነት ካለበት ያግባችሁ። ወማኅበረ ደናግል ወመነኮሳት ፍጹማን የሚሆኑ የደናግል የመነኮሳት አንድነት ካለበት ያግባችሁ። ወምስለ ኩሉ ፍጻሜ ማኅበራ ለቅድስት አሐቲ ተራደ ኩሉ ቤተ ክርስቲያን ከዚህ ሁሉ ጋራ አንዲት የምትሆን የምእመን አንድነት ካለበት ያግባችሁ። አንድም ፍጹም አንድነቷ ካለበት ያግባችሁ። ወረሰየ ፍጻሜያ ቅድስተ በብርሃን እንዲል ወምስሌሆሙ ታቦት ዘዶር ከእነሱም ጋራ ታቦት ዘዶር ካለችበት ያግባችሁ። እንተ ይእቲ እግዝእትነ ማርያም ይህችውም እመቤታችን ማርያም ናት። እመቤታችን ማርያም ካለችበት ያግባችሁ። ዘዶር አለ ዱሩን ይዟት ዝሏልና፣ ዘእሳት ይላል ብርሃን ሰፍሮባታልና፣ ዘምዕዋድ ይዘዋት ዙሪያዋን ሰፍረው ያድራሉና፣ ዘአምላክ አምላክ አድሮባታልና፣ ዘዘመን በዘመን ተሰርታለችና፣ ዘስም አምልኮቱን መሰክሩባታልና፣ ዘዑደት 40 ዘመን ተሸክሟት ዝለዋልና። ዘዶር ማለት አሁን እየተናገረ ያለ ስለ እስራኤል ታቦት ነው። ዘዶር ዱር ይዟት ጽላቷን ይዘው 40 ዘመን ይለዋል አይደል? ከግብፅ ተነስተው ያን ዘዘመን ያው በዘመን ተሰርታለች። ዘእሳት ብርሃን ስለሚሰፍርባት ነው። አምላክ ስለሚያድርባት፣ ዘስም አምልኮቱ ስለሚመሰከርባት፣ ዘምዕዋድ ከበዋት ያድራሉ ማለት ነው። ዘዑደት ብሎ ደግሞ 40 ዘመን ተሸክመው ሲዞሩ ማለት ነው። ያንዳንዱን አውጥቶ ለመተርጎም ኢንሰርገውን ከትዕቢተ ወትዝህርተ ደግ መጽሐፍ የሆነ እንደሆነ በጀመረበት መጨረስ ልማድ ነውና፣ ከዚያ ወእቀውም ዮም በትሕትና ወፍቅር ብሎ ነበርና፣ ከዚህ ኢንሰርገው እንከ ትዕቢተ ወትዝህርተ አለ። እንግዲህ ትዝህርትን ገንዘብ አናድርግ። ትዝህርት የሚለው ያለባበስ፣ ያካሄድ፣ ያነጋገር ነው። ትዕቢት የሚለው የልቡና ነው። ይልቁንም ይህ ይጸናል፣ እንደ አንበሳ አይናገር አይጋገር። አንተ ታነብስ ሞተ ወታወርድ ሲኦል ሞተ ሥጋን ሞተ ነፍስን የምታመጣ ወደ ሲኦል ወደ ገሃነም የምታወርድ ብሎ ለትዕቢት ይቀጽላል። ናጥሬን ከትሕትና ዘምስለ ንጽሕና ንጽሕናን ከትሕትና ጋር ገንዘብ እናድርግ እንጂ ዋኮ ንጽሐ ሥጋ ባቲቱ የሥጋ ንጽሕና ብቻ አይደለም። እስመ በአንጽሖ መንፈስ ርእይርዎ ነቢያት እግዚአብሔር ነቢያት ሰውነታቸውን ንጹሕ አድርገው ልቡናቸውን ንጹሕ አድርገው አንድም ልቡናቸው ንጹሕ ሆኖላቸው እግዚአብሔርን አይተውታልና። ወተናጸሩ ገጸ በገጽ ፊት ለፊት ተያይተዋልና። ናጥሬን ከአፍቅሮተ ወየዋሃተ ከመ ሐዋርያት አፍቅሮ ወየዋሃተ ከመ ሐዋርያት እንደ ሐዋርያት ፍቅርን የዋሃትን ገንዘብ እናድርግ። እስመ አፍቀሩ ለእግዚኦሙ ጌታቸውን ወደውታልና። ወወሃቦሙ ሥልጣነ ዘከማዊ ይሱሩ ይፍትሑ ኩሎ አይሰራ መጻ እንደሱ ያስሩ ይፈቱ ዘንድ ዱያነ ፈውሱ ለለምጽ አንጽኡ አጋንንተ አውጽኡ ሙታነ አንጽኡ ብሎ ገቢረ ተአምራት ወመንክራት ሰጥቷቸዋልና። አንድም እንደሱ ያስሩ ይፈቱ ዘንድ ዘአሰርክሙ በምድር ይኩን እሱረ በሰማያት ወዘፈታሕክሙ በምድር ይኩን ፍትሐ በሰማያት ብሎ ስልጣነ ክህነትን ሰጥቷቸዋልና። እንደ ዮሐንስ አፈወርቅ እንደ ሜልኪ-ቁርዝማዊ ይህ ዮሐንስ አፈወርቅ በዘመኑ የነበረው ንጉሥ አርቃዲዮስ ይባላል። ንግሥቲቱ አውዶክስያ ይባላሉ። ልጅ ሲወልዱ ይሞትባቸዋል። ከቶ ልጅ እየወለድን የሚሞትብን በምን ምክንያት ነው ብለው አማከሩ ለሽማግሎች። ደግ ሰው ክርስትና ላይ ያነሳላችሁ ነው አላቸው። ደግ ሰውማ ከዮሐንስ አፈወርቅ የበለጠ አለ፣ እሱ መጥቶ ያነሳልን እንጂ ብለው ላኩበት። እሱ ክርስትና ሊያነሳ ልጃቸውን ክርስትና ሊያነሳ ሲሄድ ከመንገድ ከመልአከ ሞት ጋር ተገናኙ። ወዴት ትሄዳለህ አለው። አሁን አንተ ክርስትና ልታነሳ የምትሄድላትን ልጅ ነፍሷን ከሥጋዋ ለይተህ አምጣ ተብዬ ታዝዤ ነፍሷን ከሥጋዋ ልለይ ነው አለው። በል ቆይ
ነሲሐ ሐዲስ ልደት ላሳደርባት ክርስትና ላንሳት አለው። ከዚያው ቁሞ ቀርቷል መልአከ ሞት። ዮሐንስ አፈወርቅም ሄዶ ክርስትና አንስቷት ነሲሐ ሐዲስ ልደት አሳድሮባት የካህናት ማዕረጋቸው ክህነታቸው ደግ እንደሆነ ለማይጠየቅ ዘንግቶት በሌላ መንገድ ወደ ቤቱ ተመለሰ። 10 ዓመት ሲሆናት ያችን ብላቴና ለሰው ልሰጣት ነውና ና መርቀ ስደዳት ብለው ዮሐንስ አፈወርቅ ዘንድ ላኩ። በቀደው መንገድ ሲሄድ መልአከ ሞትን ቁሞ አገኘው። ምን ነው ቁመሃል አለው። ያን ጊዜ እንጂ እንደተናገርከኝ ወዲያ ወዲህ አላልኩም አለው። እንዘይዐርግ ላዕለ ወእንዘይወርድ ታሕተ መልአከ ሰማይ ቆመ 10 ዓመተ እንዳለ ደራሲ ምን ነው አወገዝኩ አለው። የካህናት እንጂ ቃላችሁ ወዲያና ወዲያ አያሰኙም አለው። በይህን ያህል አጥፍቻለሁ እግዚአብሔር ይፍታህ አለው። ወዲያው መልአክ ነውና ተቀድሞ ሄዶ ነፍሷን ከሥጋዋ ለይቷት ዮሐንስ አፈወርቅ ሊደርስ ሲላቀሱ አገኛቸው። በሉ እስካሁን የሚያቆየዋት እኔ ነኝ፣ አይዟችሁ በርቱ ብሎ አጽናንቷቸው ተመልሰዋል። ይህ ሚልኪ ቁርዝማዊ በዓቱን ለቆ የማያውቅ ባሕታዊ ነው። ለሮሙ ንጉሥ ሴት ልጅ ነበረችው። በምታዳርበት ጊዜ ሰይጣን ጣላት። ቢያጠቋት ከሚልኪ ቁርዝማዊ በስተቀር የሚያወጣኝ የለም አለ። በዓቱን ለቆ ስለማያውቅ በዓቱን ለማስለቀቅ ነው። ይህማ ምን ችግሬ ብሎ ንጉሡ ይዛችሁት ያልመጣችሁ እንደሆነ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን በሰይፍ እቀጣችኋለሁ፣ ፈልጋችሁ አምጡ ብሎ የ4 የጭፍራ ወታደር ሰደደ። ፈልገው በዓመቱ አገኙት። ውጣልን አብረን እንሂድ አሉት። ባትን እንጂ ለቅቄ አላውቅም አላቸው። ወናሁ አሰፎነ ንጉሥ ተስፋ በዊት ይዛችሁት ያልመጣችሁ እንደሆነ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን በሰይፍ እቀጣችኋለሁ ብሎናል። ታስፈጀን አሉት። በሉ ይሂዱ እመጣለሁ አላቸው። በሚደርሱበት ጊዜ በጸጋ አውቆ ደመና ጠቅሶ ደረሰ። ሲደርስ ሰይጣኑ ብላቴናዋን ጣላት። በአራቱ ማዕዘን አማቶ ወሰነው። በነፋስ አውታር ከህዋው ላይ ሰቀለው። ከዚህ በኋላ ተመልሶ ሊሄድ ሲል ንጉሡ የመንግሥቴን እኩሌታ ልስጥ ከኔ ጋር ኑር አለው። መንግሥት ከስተ ይኩለከ የዚህ ዓለም መንግሥትማ ኃላፊ ጠፊ አይደለም፣ መንግሥቱ ስላንተ አይሆንም አለው። ባይሆን ብዙ ወርቅ ብዙ ብር ልስጥ አለው። እሳየጦኑ ለጸጋ እግዚአብሔር የእግዚአብሔር ጸጋ በገንዘብ እሸጠዋለሁን አይሆንም ብሎ ሲሄድ ሊሸኘው ወጥቶ ሳለ ፈረስ በቅሎ የሚጠጡበት የድንጋይ ገብላት ነበር። ባይሆን ይህ ለመፍቀደ ገዳም ይሆነኛልና ይህን ስጠኝ አለው። ይህማ ከዚህ እንኳን 12 አርበኞች ናቸው የሚያንቀሳቀሱት፣ ማን ይሸከምልሃል አለው። ስጠኝ እንጂ የሚሸከምስ እግዚአብሔር ይሰጠኛል አለው። ውሰደው አለው። ያንን በውሃው ላይ ሰቅሎት የነበረውን ሰይጣን አውርዶ ስቁረት ያለውን በአንገቱ አስገብቶ ስቁረት የሌለውን በራሱ ላይ ደፍቶ ይትባረክ እግዚአብሔር ዘወሀበነ ዘንተ ስልጣነ ከመ ንሕነኒ ከይሴው አቃርንተ ወዲበኩሉ ኃይለ ጸላይ እያለ አሸክሞ እንደ አህያ እየነዳ ወደ ገዳሙ ወስዶታል። እዚያ ጸውሮ ገብላተ ወስቁረ እምነ በኃይለ ጸሎቱ ቀነየ ሰይጣን እንዳለ ደራሲ። አሁን የሁሉ የካህናት ስልጣን ማዕረጉ ታላቅ መሆኑን ለመናገር ነው። አሁን እንደዚህ ሲባል አንዳንድ ሞኝ እንዴት ነው ዮሐንስ አፈወርቅ መልአክን ገዝቶ የሚያቆመው ሊል ይችላል አይደለ? ጳውሎስን ጠይቀው። ጳውሎስ ነው ባል መልአክን እንኳን እስከ ማዘዝ እንደርሳለን አላለም? እሱ እኮ ምንም ነገር ነው። እንደውም ከዚህ የጸና ምን ብሏል ጳውሎስ? እኛ ካስተማርናቸው ሌላ የሚያስተምር መልአክ እንኳን ቢሆን የተወገዘ ነው። ከመጽሐፍ ቅዱስ የወጣ ታሪክ አይተረክም። ቤተክርስቲያንም ሌላ ትምህርት የላትም ለማለት ነው። እዚህ የተናገርናቸው ሁሉ እነዛ ናቸው። ናጥሬን ከአርምሞ ትዕግሥተ ከመ ማርያም እንደ ማርያም አርምሞን ትዕግሥትን ገንዘብ እናድርግ። አርምሞ የአብ ትዕግሥት የልቡና ነው። እስመ ወደሳ እግዚእነ ጌታ መስግኗታልና። ዘይብል ማርያም እሰ ሀሬት መክፈልተ ሰናይ ዘይሃይድዋ ማርያምስ አጋንንት በከንቱ ውዳሴ የማይወስዱባትን የሚያስቀሩባትን ትምህርት
የማይወስዱባትን ድህነት መረጠች ብሎ አመስግኗታልና። ማርታና ማርያም የሚባሉ የአልዓዛር እህቶች ነበሩ። በአንድነት ሄደው ከጌታ ትምህርት ቤት ገቡ። ማርታ ሀብቷ እርዳታ እንደሆነ አውቆ ከእርዳታ ጨምሯታል፣ ምግብ ታዘጋጃለች። ማርያም ሀብቷ ትምህርት እንደሆነ አውቆ ትምህርት እንድትማር አድርጓታል። ከሐዋርያት ጋር ቁጭ ብላ ትማራለች። ማርታ የእህቷ የተወደደላት የእሷ የተለቀፈባት መስዋዕት እያሰቀከኑ እንዘትሃድገኒ እህቴ በባሕቲቴ በላኬ ትርዳኒ፣ ጌታዬ ስራዬ አያሳዝንም፣ እህቴ ስትተወኝ እርጃት በላት አለች። ያን ጊዜ ማርያም ዝም እንዴት እንዲህ ትለኛለች ብላ አልመለሰችላትም፣ አልተናገረችምና አርምሞ በትዕግሥት ከመ ማርያም፣ እንደ ማርያም አርምሞን ትዕግሥትን ገንዘብ እናድርግ አለ። ጌታም ማርታ ማርታ ለምን ትሰሪ ወታስተዳልግ ብዙ፣ ማርታ ለምን ብዙ ማዘጋጀት ትደክሚያለሽ? ወዳት ያክል ግማሽ ይበቃል። ወማቆ አቲ መክፈልት፣ ግማሽም ባይበቃ አንድ እንጀራ ይበቃል። አንድም ወዳት ያክል አንድ እንጀራ ይበቃል። ወገባሮ ዳጥ ወዳት አሳ እንዴል ወማቆ አቲ መክፈልት፣ ያን ባይሆን ግማሽ ይበቃል። 5 እንጀራ ዝቼ 5,000 ሰው ስመግብ አታውቂም? ማርያምስ አጋንንት በከንቱ ውዳሴ የማይወስዱባትን ትምህርት የማያስቀሩባትን ድህነት መረጠች ብሎ አመስግኗታል። ከእርዳታና ከትምህርት የትኛው ይበልጣል ቢሉ እርዳታ ይበልጣል። ስለምን ቢሉ በትምህርት ድካም የለበትም፣ በእርዳታ ግን ብዙ ድካም አለበትና። አንድም ትምህርት ይበልጣል። እርዳታ ምንም ድካም ቢኖርበት በዚያው መቀማመስ አለና፣ ትምህርት ግን ይህ ሁሉ የለበትምና። ወይዜኒ ንሳሎ ለጸጋዌ ጸጋ እግዚአብሔር አምላክነ። አሁንም ገቢረ ተአምራት ወመንክራት ስልጣነ ክህነትን የሰጠ እግዚአብሔርን እንለምነው። ይበል ዲያቆን ጸልዩ ይበል። አዳፌ ነፍሱ ጸልዩ የሌለው እንደሆነ ድርገት ወርዶ ፊቱን ወደ ምስራቅ መልሶ ሀዳፌ ነፍሱን ደግሞ ይገባል። ድርገት መውረዱ ከሰማያ ሰማያት ለመውረዱ ፊቱን ወደ ምስራቅ መልሶ ሀዳፌ ነፍሱን ደግሞ መግባቱ ዓለም የእርገቱ ምሳሌ። አንድም ሀዳፌ ነፍሱ ጸልዩ ያለበት እንደሆነ ድርገት ወርዶ ፊቱን ወደ ምስራቅ ይመልሳል። ተመልሶ ፊቱን ወደ ምዕራብ አዙሮ ጸልዩ እስከሚለው ድረስ ይደግማል። ፊቱን ወደ ምስራቅ አዙሮ ሀዳፌ ነፍሱን ጨርሶ ደግሞ ይገባል። ድርገት መውረዱ ከሰማያ ሰማያት ለመውረዱ ፊቱን ወደ ምዕራብ ወደ ምስራቅ መመለሱ የእርገቱ መልሶ ወደ ምዕራብ ጸልዩ እስኪል ድረስ ያለውን መድገሙ የዳግም ምጽአቱ ፊቱን ወደ ምስራቅ መልሶ ከጸልዩ በኋላ ያለውን ሀዳፌ ነፍስ ደግሞ ጨርሶ መግባቱ ዓለምን አሳልፎ ለመኖሩ ምሳሌ የመገማሻ ይኮየን። አሁን ሀዳፌ ነፍሱ ታስታውሳላችኋል? አንድ ሲባል ዘዋይ ዲያቆናት ካህናትማ እናውቀዋለን። ሀዳፌ ድርገት ከወረዱ በኋላ ፊታቸውን ያዞራሉ አይደል? ወደ መቅደስ ሁለት አይነት ንባብ ነው። ጸልዩ ይላል አይደል? ዲያቆኑ ንባቡ ሲያነብ ጸልዩ ከሌለው ግን በዚያው አንበው ይገባል። ድርገት መውረዱ ከሰማይ ሰማያት መውረዱን ለማመልከት በዚያው መግባት፣ ጸልዩ ከሌለበት ደግሞ በዛው ሲሄድ የእርገቱ ምሳሌ ነው። ጸልዩ ያለበት ከሆነ ግን ሁለት ጊዜ ነው የሚዞሩ። ሲያቆሩን ይቆያሉ፣ መልሰው ወደዚያ ያዞሩና እንደገና መልሰው ደግሞ ወደዚህ ጸልዩ እስከሚለው ድረስ ይደግማል ቄሱ። እንደገና መልሰው ደግሞ ወደዛ ደግሞ መጨረሻውን ጨርሶ ይገባል። ይህንን ነው አሁን ምሳሌ የተሰጠው። ድርገት መውረዱ ከሰማይ ሰማያት መውረዱን ለማሳየት፣ ወደ ምስራቅ ሲመለስ የእርገቱን ለማሳየት፣ ፊቱን እንደገና ወደ ሰው መልሶ ደግሞ ጸልዩ እስከሚለው ድረስ ሲደግም ሀዳፌ ነፍሱን የዳግም ምጽአቱን ያሳያል ማለት ነው። ዳግም እንደሚመጣ ለማሳየት እንደገና ደግሞ ፊቱን መልሶ ከጸልዩ በኋላ ያለውን ደግሞ በዚያው ጊዜን ወዘልፈን ይወላል ማለት ሚልና ይገባል ውስጥ ማለት ነው። ይሄ ዳግም ምጽአት ዓለም ነበር። በነገራችን ላይ እያንዳ ቅዳሴው ከእመቦ ቢሲ ወይም መስቀል አብራ ብለን ጀምረን የጽው እስከምንለው ድረስ ያለው በጣም አስገራሚ ምስጢር ያለው እጅግ ህሊናን የሚማርክ ብንረዳው ምንድን ነው? አሁን ይወጣሉ ይገባሉ አይደል? ዲያቆናቱ
ዝም ብሎ መውጣት መግባት አለ። እያንዳንዱ ምሳሌ አለ። እያንዳንዱ ተራዳዩ ቄስ ጽና ይዞ ከአንድ ዲያቆን ጋር የሚዞርበት ጊዜ አለ። ዋናው ቄስ አንድ ጊዜ የሚዞርበት አለ። ህዝቡን ለማጠን አጥኖ ይገባል። እነዚያ ሁሉ እያንዳንዳቸው ምሳሌ አላቸው። ጊዜ እንግዲህ ወደፊት ቤተክርስቲያናችን ስንገባ ወይ ስንሰራ እያንዳንዱን እንማረዋለን። ለዚያ የእመቤታችን የቅድስት ድንግል ማርያም ጸሎት በረከት አማላጅነት አይለየን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያጽናልን። አባ ሕርያቆስ በቅዱስ ኤፍሬም በቅዱስ ያሬድ ተለምና ችሎታችን ትለመን። ወይለ ሱባኤ በሰላም ያስፈጽመን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ ከዚህ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ትለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐን ወንጹሐን እምኃጢአት ወድለዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ አስዋዕተ እግዚአብሔር እግዚኦ መሐረነ ክርስቶስ 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 እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት መናገር በማሰብ በመስራት የሠራውን ኃጢአት ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በሰላም ኑሩ።